ደግሞ ሆነ ብሎ ምንም ችግር ሳይኖረው ከመንግስት እውቅና ውጪ ተደራጅቶ በአማራ ስም ጽንፈኛ ከአማራ የወጡ ልጆች ተደራጅቶ በኦሮሞ ላይ በተለይ ስራ እየሰሩ የሚገኙ መሆናቸውን ለመግለጽ እንፈልጋለሁ። ከዚህ የተነሳ ኦሮሞ ከቤት ከንብረቱ ተፈናቅለዋል። ወደ 244 ሞተዋል። ወደ 568 በላይ ቤቶች ተቃጥለዋል። 25,000 ከብት በላይ ተዘርፈዋል። ለረጅም ጊዜ ዘለቀ በተለይ አንድን ብሔር ማንነትን መነሻ ያደረገ ግድያ ማፈናቀል ሲፈጸም እንደነበረ ይታወቃል። ምናልባት አሁን እርሱ የገለጹልንን በተመለከተ መረጃዎችን እንሰማለን። ነገር ግን የአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት በአካባቢው ይፈጸም ነበር። እርሱም እንዳመራርነቱ ይህን መረጃ አልነበሩትም? አያውቁም? ንጹሃን ኦሮሞ በአማራ ብሔር ላይ የፈጸመ ጥቃት የለም። ንጹሃን ኦሮሞ ሽፍቶች ሊኖሩ ይችላሉ። ንጹሃን ኦሮሞ ግን በዚህ ንጹሃኑ አማራ ላይ አንድች ነገር የፈጸመ ነገር የለም። ነገር ግን እነዚህ ሰዎች ቅድሙንም ራሳቸው አላማቸው ውሸትን እውነት ለማድረግ የሚንቀሳቀስ አካል በመሆናቸው ሆነ ብሎ በመሬት ላይ የሚገኘው እና ሰው የሚያወራ አንድ ስላልሆነ በተጨባጭ 19 ኪሎ ሜትር ከሃሮ ወደ ኪረሙ በመምጣት ያለምንም ምክንያት በንጹሃኑ ዜጋ ላይ በመንግስት ተቋም ላይ በተለይ 18 ጽሕፈት ቤት የወረዳው ጽሕፈት ቤት እንዳለ ወድመዋል። 3 የመንግስት መኪና ተቃጥለዋል። ይህንን ያደረጉት ከአማራ ገቡ ያሉት ኃይሎች ናቸው ወይስ የሸኔ ታጣቂዎች ናቸው? ምክንያቱም እንዲህ አይነት ነገር ሲፈጸም የነበረው በሸኔ ኃይሎች እንደሆነ ነበር ሲነገር የቆየው። እነሱ እነዚህ ጽንፈኞች ሸኔን አንድ ሰው አልገደሉም፣ ይዋሻሉ። እነሱ አይገዳደሉም፣ ይተዋወቃሉ። አይገዳደሉም። በንጹሃኑ ዜጋ ላይ ነው ችግር እየፈጠሩ የሚገኙ። ይህ አሁን ለምሳሌ ሸኔ መግደል ከሆነ የመንግስት መስሪያ ቤት ለምን ይወደማል? አምቡላንስ ሴቶችን ይዛዩ ነጽሩን ወደ ሐኪም ቤት የምታደርስ አምቡላንስ ለምን ይቃጠላል? ይህንን ያደረጉት ከአማራ የገቡ ኃይሎች ስለመሆናቸው ማረጋገጫ አላችሁ? እንደለት ብሎ በስነ አማራ ፋኖ ማለት ወይም ደግሞ ጽንፈኛ ማለት አማራ እንዳልሆነ ይታወቃል። ግን ከአማራ የወጡ ተደራጅቶ በድርጅት ተደራጅቶ ራሳቸው መንግስት በማያውቀው መንገድ ህይወት መሳሪያ ገዝቶ በንጹሃኑ ዜጋ ላይ ይኸው ዛሬ ውጊያ ያለ ዲያርቴ ላይ ያዘጋ ላይ ውጊያ ያለ ይሄ ውጊያ የሚፈጽሙት እነሱ ናቸው። እንደው ታዲያ ህጻናት የሚገደሉበት አዛውንቶች የሚገደሉበት እንግዲህ መሳሪያ ሊያዙ ህጻናት ናቸው እየተገደሉ ያሉትና በዚህ አንጻር የአካባቢው አስተዳደር እነዚህን ንጹሃንን የመጠበቅ ኃላፊነት አለበት። እንግዲህ በአጠቃላይ መንግስት አስፈላጊ እርምጃ ለመውሰድ ዝግጁ ነው፣ እየወሰደ ነው ያለ። አንደኛ ንጹሃን ዜጋ አንድ ንጹሃን ዜጋ አንድ ሰው ከዛ መጥቶ በዚህ በኪረሙ ላይ አንድ ሰው የሞተ የለም። እንደተገደሉ የሚያሳዩ የፎቶ የተለያዩ መረጃዎች አሉ። መረጃ ሊኖር ይችላል። መረጃ ውሸት እውነት ያድርገው እውነት ደግሞ ውሸት አድርጎ ለመንቀሳቀስ የሚሯጥ ወይም ደግሞ የሚሄድ ሰው ሊኖር ይችላል። በሬ ወለደ የሚል ሰው ሊኖር ይችላል። ትክክለኛ ሁኔታ ግን ከ19 ኪሎ ሜትር ከቤቱ ተነስቶ ወደ ኪረሙ ዘንቶ ሰው መውጋት ማለት ነው። ጠላት አይደለም። ኪረሙና ሃሮ አንድ ነው። አንድ ወረዳ ውስጥ ነው የሚገኝ። ስለዚህ በአጠቃላይ ምንድነው ማለት ያፈልገው ሆነ ብሎ ተደራጅቶ መሬትን ለማስፋፋት ህዝብን ለማጥፋት ኦሮሞ ላይ ቶከር የሆነ ስራ እየሰሩ መሆናቸውን በሚገባ ለማረጋገጥ ይፈልጋሉ። እንግዲህ አሁን ከአማራ ክልል ገቡ ባሏቸው ታጣቂዎች ላይ የወሰዳችሁት እርምጃ በዛ መጠን ሸኔዎች ላይ እስካሁን የወሰዳችሁት እርምጃ አለ? ሸኔ በአካባቢው ከፍተኛ ጉዳት እያደረሰ ያለውና በዛ አንጻር እስካሁን የወሰዳችሁት እርምጃ አለ? ሸኔ ላይ የህዝብ ተወካይ ምክር ቤት ውሳኔ በማሳለፍ ሸኔ አሸባሪ እንደሆነ በመንግስት ደረጃ ታውቆ በየደረጃ ያለው መንግስት አስፈላጊ እርምጃ በሱ ላይ የወሰደ ይገኛል። ይህ የመንግስት ስራ ነው። ጠላት ነውና ይህ አካል ያለ ምንም ነገር ራሱ በራሱ አደራጅቶ አሸባሪ ሆኖ ባይፈረጅም ራሱ ታግል መንግስት ለመሆን የከዚህም በፊቱን ሁኔታ እመልሳለሁ ብሎ ይህ ሁኔታ እየፈጸሙ የሚገኙ ሰዎች ናቸው።